አውቶቡስ ተራ በላዳ አውቶቡስ ተራ ፒያሳ በላዳ አውቶቡስ ተራ ፒያሳ አውቶቡስ ተራ አው ግባይ ነው ጌታ አውቶቡስ ተራ ፒያሳ በላዳ እሺ ብቻ አንተ ሄዳለህ አውቶቡስ ተራ በላዳ ያሞላ እንሂድ አይደል የኔ ጌታ እሺ አብስትራ በላዳ አብስትራ በላዳ አዲስ ወላ በላዳ ተራዚ አካባቢ ምን ጋር ነው የሚይዘው ላንተ እንዴ ምጮህ ገባ አብስትራ እኔ አውቶቡስ ተራ ነኝ እኮ ገባ እያልኩ አይደል አብስትራ በላ ሙርት ይዛል እንዴ አውቶቡስ ተራ እያልኩ አውቶቡስ ተራ እማዬ ቅርታ አውቶቡስ ተራ ነው ነው እንዴ አውቶቡስ ተራ ይዛል እንዴ አንተ ወጣ መልክ አልፈለከ እኮ ነበር ይሩር ዘገራ 12 ይቀረኛል አብስትራ በላ ኧረ በእናትህ ተረዳኝ ምን አለበት ብትረዳኝ ተይኝ በቃ ማን ጋር ጋር ይደረጋል ንጉሳ ባላ ፍቅራ አረ ፍቅሬ በይኝ ቢያንስ አዳማ ተረዳኝ አዳሜ ለማለት መሆን አለበት ይሄኛው አንተ እኮ ስስታ ነህ ስስታ አረ ስስቴ በይኝ ቢያንስ አረ ተይ ድክመታ ባላ አለማ አረ አንቺ ፍቅረኛ ሳይሆን መምህር የሚያስፈልግሽ ቴሌግራም መሰለሽ እንዴ ቴሌግራም ስትል ታዋቂ የቴሌግራም ጌሚንግ ቦት የሆነው አውራ ቢንጎ ልዩ የባል ሽልማት ከመስከረም 13 እስከ 17 ባለው ተከታታይ ቀናት ስለምትጫወቱ የ500 ሺህ ብር ቦነስ ይዞላችሁ ነበር። ጨዋታው ሙሉ በሙሉ ቴሌግራም ላይ የምትጫወቱት የቢንጎ ጨዋታ ሲሆን አውራ ቢንጎ ብላችሁ ሰርች በማድረግ በቀላሉ መጫወት ትችላላችሁ። ሊንኩ ባዮ ላይ አስቀምጥላችኋለሁ። እና ደግሞ ይሄ ቪዲዮ 50 ሺህ ላይ ካገኘ ለ10 አቅም ደካማ እናቶች የበዓል ዶሮ እንሸልማለን። አባታ ሄክኔ ወይ ጉድ ምን ነው ትዬ ምን ሆኑ አስናቁ እኮ ናት አምና በመስቀሉ ጊደር ይዤ እመጣለሁ ብላ አሁን ይሄው ጉደርን የተሳልኩት ብላ እየተከራከረች ነው። ወይ ጉድ እትይ እርሶም እኮ በጊዜ እመጣለሁ ብለው ተስለው ነበር። እስ ዝም በይ አንቺ በጊዜ እመጣለሁ ያልኩት በእንኬ ክትፎ ስጋ ይዘሽልኝ እትይ ክትፎ በዝጅ ደግሞ ክትፎ ሲያለ ቅቤ እንዴት ክትፎ ይሆናል? ኧረ እትዬ የሰው መጫወቻ የሰው አፍ ነው የምንገባው። ይቅርቦት እትዬ ጨምር አድርገው ይስጡኝና ክትፎውንም ቅቤውንም ቆጮንም ይዤ እመጣለሁ። መስቀልም አይደል እንዴ? ኧረ እትዬ ኧረ እስቲ ተረጋጊ። እርፍ በኤምፔሳ አለልሽ ከእሱ ላይ ቅቤውን መግዛት ትችላለሽ። በኤምፔሳ አፕሊኬሽን ላይ ማግኘት ትችላላችሁ። እንዲሁም ኮከብ 733 በሰላል አድርጋችሁ የብድር አገልግሎት መጠቀም ትችላላችሁ። በዓሉ ከኤምፔሳ ጋር ብሩ ነው። ግን እትዬ በጊዜ እመጣለሁ ያሉትስ አስተሳሰብ የታነጹ በበሳልነት የመጠቁ በንግግር እንጂ እላፊ ማለት ነው። በስመ አብ ምን አይነት ጥልቀት ነው! ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስለኝም። ምድን ከጥልቀት ምልቀት ይባላል። የአስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ። ለስድብ ምላስ አይታዘዝልኝ። ምን አይነት ተፈጥሮ ነው ግን ያለሽ? እንዴ ምን አይነት ሚስጥር ያገኘሁት? ወይ ለማየ ልንገራት አንተ ወንድ አይደል እንዴ? በዚህ እድሜ ማየ ምናምን ትላለህ እንዴ? አይ ለእናቴ እኮ ያለውን ነገር ቅርሻታ ከብት ጉርድ በርሜል የሶፋ ግን ወረዘን ገጣባ ለፈጨጫ እንጭጭ ልፋጭ ላጫ ሰው ተናጋሪ ያደርገው እንኳን አልናገር ግን ሳስርበው ወንጣት የሚቆጥሽ እስከው አዲሷ ፍቅረኛ የሳናት እንግዲህ ታዋቂልኝ ፍቅረኛ ያስክ ብሩን ተመጣጣ ወይስ ታወራ አንቺ የለኝም እንዴ ከሌላ ጊዜ ሰጥሻለሁ ምን ሆነሽ ነው አንተ ችጋራ መስኖር አቀር ሲጀምራት መርዝ ባለፈው የነከሰችው ውሻ ማለት የተረፈች መሰለህ እንዴ 32 መርፌ መንብርቷ መረዘ አንተ ውሻ ትመርዛለህ ተበሰማ አመ ዳር ትላለህ በእኔ ዳር አትበል አንተ ሲጀምር ለምዳል ዳር ነው ሁሌ ሴንተሯን አታገኛት እንዴ ኧረ አንቺ ልሰጥሻለሁ ምንድነው በቃ እኔ ራሴን ሳልኩ ሰው ነኝ እንዴ ምንድነው የምትሽኝ ማች ነው ራስን የቻልኩ አንተ ቆንሰርታ እንዴ ማዘር ራስን እንዲያለው ብለህ እንዴ ከረቸምክብኝ አንቺ ለመቶ ብር ነው እንደዚህ የምትናገሪኝ በቃ ዝም ብዬ እሰጥሻለሁ አልኩሽ እና ታዲያ 100 ብር እንዴት አድርጌ እንደማመጣው አታውቅም እንዴ ይረዘበና ብሬን ታመጣታ አንቺ ደግሞ አይጠቅምሽም በእኔሽ ምንም አይጠቅምሽ ደግሞ ሴት ላይ ፊት ይላል በቃ እኔ ማለት ትወን ነው እሺ ብታረጋ አታጎራኛለህ ባሪ ሰራችን አይደል እሺ በቃ መጣ ፊክስ አድርጊያት እንጀምር አዎ እንግዲህ ትጀምሩልኛላችሁ ትሳሳሙልኛላችሁ አሁን ትሳሳሙልኛላችሁ ተሳሳሙልኛላችሁ እናትዬ ቀረጻ ላይ ነው ወጣለሁ ግን መሳሳም የለም አይኔ ግን ተሳሳምን እሺ እንትን ታረጊልኛለሽ ምንድነው ደረቷን ተዳብስልኛለህ ደረቷን ዳብሰህ ምናምን ነው የምትጀምረው ደረቷን እየዳበስካት ትጀምራለህ አንተ ህሊና ከታዘዘልህ ዳብሳት ስራ አይደል እናትዬ በቴክኒክ ይገባል አልኩሽ እኮ በቴክኒክ ይገባል አዎ እና እኔ ዳብስለታ እኔ ቁረጠኛ እኔ ልዳብስለት እንዴ እናትዬ ስራን ያዝ ነው አልኩሽ እኮ እኔ ዳብስ እኔ አርስብለትም እሺ አሁን በቴክኒክ ይገባል አንዴ ወጣ በይልና ትመለሻለሽ አንዴ ወጣ
ይቅርታ በጣም አሁን ምን ታደርገኛለህ? ሳማት ታሳሳሙ ሳማት ራስ ሳማት ምን ነው ቢቀር እንጀራ አይቀርም ስራ አይቀርም እንዴ ሳማት ይላል እንዴ እተላ ይገርም ነው ግን እኔ ተአምር እንዴ የምን አንተ ነው ያለህና አንተ ነው የሚባለው አንተ ቤስቲ ኢኮ ነው መጨረሻው አይደል አንተ ወንድማ አሞርቲዛል እንዴ ምን ወንድማ ነው ምንድነው የምታወሪው ወንድሜ ቤስቲ ሜ ኢኮ ነው መጨረሻው ኧረ በእናትህ ጊዜ የለኝም በእናትህ ነው በእናትህ እስቲ ከከኔ መጥቶ በረዶ አማረኝ በረዶ ጀላቲ አይደለም የውሃው በረዶ እሺ እዚህ አካባቢ ፍሪጅ የት ነው ያለው? እሺ እኔ ፍሪጅ አለ ከዝናብ ላይ አይገር ላይ ቀልበ ስጠኝ መሬት ወደቀ ራሱ አልበላ በዚህ ጠራራ ፀሐይ ከየት ላምጣልሽ? እሺ የተሻለ ሐሳብ አለ ሌላ የተሻለ ይኸው አሁን ቆንጆ ምግብ ጋብዝሻለሁ። አልፈልግም እንደውም ምን ያማረኝ ዳቦ ውስጥ አንበሻ ከተቼ ከጎኑ በረዶ ቆይ አንቺ እንጀራ ሚስቴ ነሽ እንዴ? አይንሽን በአይንሽ ላሳይ ባልኩ ነው። ሌላ የተሻለ ነገር የለም ምትምናምን የለም አንቺ ተሻልሽሽ ብዬ ስንት እየተቼ መጥቼ አታልቅስ በባክቴሪያና በጀርም በተናወጠ እጅ ፊትን አትንካ በተሻለ ሳሙና ታጠብ አይፓስ እውነትም የተሻልሽ ነሽ ጸባላየን የምን ምን ተፈጠረ አንዱ ኳላጭ መጥቶ ተኩሶ አልገደለው ተኩሶ ወቅቶ በያች እሱን ተው እባክህ ጓደኛው መጣና ሽጉጡን አውጥቶ ወቅቱ አልገደለው ምንድነው የምታወሪው? ወቅቱ ተኩሶ በያንቺ እሱ ገርማል ወስዶ በኩርኩም አይኑን ጠምቦ ጀርባውን በጥፍ ህልው አላረገው ከዛ ወደቀ ሰው ያንቺ መጫወቻ ከመሆን ገብቼ ፊልሜን ባይሻል ገብተህ ፊልም ከምታይ ስራህን እየሰራ ስሙን አታዳምጥ ምንድነው ደግሞ ስሙ የተለያዩ መጽሐፍቶች ፖድካስቶች እንዲሁም ታሪካዊ ድምጾችን የምናገኝበት አፕሊኬሽን ነው አንዴ መጽሐፍቶችን ዳውንሎድ ካደረጋችሁ በኋላ ኦፍላይን የሚሰራ በተለያየ ቋንቋ አማራጭ የተሰራ በየትኛውም የሥራ ዘርፍ ላይ ሆናችሁ መጽሐፍቶችን ማዳመጥ የምትችሉበት አፕሊኬሽን ለአንባቢያን ያለምንም ችግር በቀላሉ ፍላጎታችሁን የምታሟሉበት ከአፕ ስቶር ላይ እና ከፕሌይ ስቶር ላይ ስሙ ኦዲዮ ቡክ ኤንድ ፖድካስት ብላችሁ በቀላሉ በማውረድ መጠቀም ትችላላችሁ አፕሊኬሽኑን ዳውንሎድ አድርጋችሁ ይሄ ቪዲዮ 50,000 ላይ ከገባ ለአንድ ሰው የሚገርም ሽልማት አዘጋጅቻለሁ